ዋና ዋና ዜናዎች ዶናልድ ትራምፕ የሃይማኖት መሪዎችን በመጋበዝ በዋይት ሃውስ ውስጥ የጸሎት ፕሮግራም አካሄዱ። እስራኤል አዲስና አደገኛ ዘመቻ መጀመሯን አስታወቀች። ምን ያህል አደገኛ ነው እና ምን አይነት ዘመቻ ነው የሚለውን የምናይ ይሆናል። አሜሪካ በጦርነቱ የሚሳኤል እጥረት እንዳጋጠማት ተዘገበ። ለዚህም የአሜሪካ መንግስት አፋጣኝ እርምጃ እያደረገ ይገኛል። በሰፊው እናየዋለን። ኢራን ዓለምን ጉድ ያስባለ ሚሳኤል እስራኤል ላይ አዘነበ። እንዲሁም በባህሬን፣ በኩዌትና በሳውዲ አረቢያ ላይ ጥቃት አደርሳለች። ጥቃቱ ምን ያህል የከፋ ነው የሚለውን የምናስመለክታችሁ ይሆናል። አብራችሁን ቆዩ። ዶናልድ ትራምፕ የሃይማኖት መሪዎችን በመጋበዝ በዋይት ሃውስ ውስጥ የጸሎት ፕሮግራም አደረጉ። በፕሮግራሙ ላይ በርካታ የሃይማኖት መሪዎች በመገኘት ትራምፕ ቢሮ ውስጥ ባለው በተለመደው መቀመጫቸው ላይ ተቀምጠው እጃቸውን ጭነውባቸው ሲጸልዩላቸው የሚያሳይ ተንቀሳቃሽ ምስል መልቀቃቸው አነጋጋሪ ሆኗል። ትራምፕም ጦርነቱ አስፈርቷቸዋል የሚሉ ወሬዎች እየተናፈሱ ይገኛሉ። ነገር ግን የጸሎቱ ዋና ዓላማ በዚህ ፈታኝ በሆነ በጦርነት ወቅት ውስጥ ሀገሪቱን በብቃት ለማስተዳደር የሚያስችል መለኮታዊ ኃይልና ጥበብ ከፈጣሪ እንዲያገኙና በአሁኑ ሰዓት በኢራን ጦርነት ላይ የሚገኙ ተዋጊዎች እንዲቀናቸውና ድል ለአሜሪካ እንዲሆን መሆኑ ተዘግቧል። እስራኤል አዲስና አደገኛ ዘመቻ መጀመሯን አስታወቀች። ይህንንም ዜና ያወጣችው ኢራን በቴል አቪቭ ላይ ያስወነጨፈችውን ሚሳኤል ተከትሎ ነው። እስራኤል ስለ ጉዳቱ ያወጣችው ዜና ባይኖርም ለመልሱ በደንብ መዘጋጀቷን አስታውቃለች። አሜሪካንም አስከትላ ዘመቻው ገና አልተጀመረም ስትል ጠንካራ መግለጫዋን ሰጥታለች። ኢራንም በዚህ ላይና ስለ አዲሱ እቅዳቸው እንዲህ ስትል ተሰምታለች። በእግረኛ ወረራ ኢራንን ለመያዝ ከሞከራችሁ በጣም ጥሩ እቅድ ነው፣ ምክንያቱም የኢራንን ክልል መግባት እንጂ መውጣት አይታሰብም ስትል ማስጠንቀቂያዋን ገልጻለች። ኢራንም አምባገነን የሚባለውን አሜሪካንን ከእስራኤል ጋር ተደምሮ ለመጋፈጥ መወሰኗ በዓለም ዘንድ ጀግና አስብሏታል። ተመልካቾቻችን ወደ ቀጣዩ ዜና እናመራለን። አሜሪካ በጦርነቱ የሚሳኤል እጥረት እንዳጋጠማት ተዘገበ። ይህም የሆነበት ምክንያት አሜሪካ በአጭር ጊዜ ከፍተኛ ቁጥር ያለው ሚሳኤል በመጠቀሟ ነው ሲሉ አልጀዚራ እና ዋሽንግተን ፖስት ገልጸዋል። ስለሆነም አሜሪካ የሀገሪቱን የግል የጦር መሳሪያ አምራች ኩባንያዎችን ማወያየቷ ተገለጸ። በውይይቱም ትራምፕ እነዚህ የግል የጦር መሳሪያ አምራች ኩባንያዎችን ለመንግስት አምርቶ ለማቅረብ በገቡት ውል መሰረት በአፋጣኝና በብዛት አምርተው እንዲያስረክቡ መመሪያ ሰጥተዋቸዋል። ቀጥለውም የጦር መሳሪያ ምርት ዘገምተኛ ነው በማለት ተችቷቸዋል። አክለውም ኢራን በየቀኑ 100 ሚሳኤል እየተኮሰች እኛ ግን 6 ወይም 7 ብቻ እያመረትን መከላከል አንችልም ሲሉ ቁጣ አዘል ንግግራቸውን አሰምተዋል። በመጨረሻም ኢራን ዓለምን ጉድ ያስባለ ሚሳኤል እስራኤል ላይ አዘነበች። ኢራን በትላንትናው ምሽት በርካታ ቁጥር ያለውን ሚሳኤል ቴል አቪቭ ላይ አዝንባለች። በተጨማሪም በባህሬን ትልቁን የባብኮን ነዳጅ ማጣሪያ በመደብደብ ትልቅ ኪሳራ አድርሳለች። ከድብደባውም በኋላ ከፍተኛ ፍንዳታና ከባድ የተባለ ጭስ ታይቷል። እንዲሁም በኩዌትና በሳውዲ አረቢያ ላይ ተኩሳለች። ስለሆነም የአሜሪካ መንግስት ባወጣው መግለጫ ኤምባሲውን ጥላችሁ ውጡ፣ ኤምባሲውም ተዘግቷል፣ እንዲሁም በኤምባሲ ውስጥ ያሉ ሚስጥራዊ ሰርቨሮችን ሙሉ በሙሉ አውድሟቸው ማለቱ ተገልጿል። እያዳመጣችሁት ያላችሁት ግሬት ቲዩብ ነው። ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ወቅታዊና አዳዲስ ዜናዎች ሲለቀቁ በፍጥነት እንዲደርሳችሁ ማድረጋችሁን እንዳትረሱ።